ቁም ከመሞቴ ትንሽ ቀደም ብሎ ከስራ ወጥቼ አምሽቼ ወደ አንቺ እየመጣሁ ነው ያገኘ። ጊዜው 1970ዎቹ ገደማ ነው። ደርግና ኢህአፓ አንገት ለአንገት የተናነቁበት የአንድ ጓድ ነፍስ በመቶዎች አናርኪስት ነፍስ ይመነዘራል በሚባልበት አሰቃቂ ዘመን ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። በአንዱ ምሽት ባለ ታሪኩ ቢሮ ውስጥ ሆኖ ወረቀት እየሰበሰበ ድንገት ሰዓቱን ሲያይ 3 ሰዓት ሊሆን 5 ደቂቃ ብቻ ቀርቷል። ሰዓት ላፊ ታውጇል። ኮቱን ካንጠለጠለበት አንስቶ ለበሰ። ቢሮውን ቆላልፎ ተቻኩሎ ወጣ ወደ ቤቱ። በረንዳ ላይ ቁጭ ብላ ጋቢ ደርባ ወደምትጠብቀው ሚስቱ እየመጣው አስባለሁ። አሁን ቤቴ ገብቼ ግንባሯን ስማታለሁ፣ ቱታ ቀይራለሁ፣ ራት በላለሁ እላለሁ። ሁሉን ነገር ጥላ የተከተለችው ሚስት አለችው፣ ከሱ ውጪ ዘመድ የሌላት። ጥሏት ስራ ሲሄድማ ቤቱ ጭር ይልባታል። ምን አለ አንተን የመሰለ ቆንጆ ልጅ ብንወልድ ትለዋለች። ሁሌም ትንሽ ጊዜ ብቻ ታገሺ ነው መልሱ። ተው ትለዋለች። ተው ሰውና እንጨት ተሰባሪ ነው። ድንገት እንዳያጣት ድንገት እንዳታጣው አብዝታ ትጨነቃለች። ጎዳናው ጭር ባለበት አስፈሪ ምሽት በችኮላ እየተራመደ ያስባል። የሚስቱን ጭንቀት ያስባል። እውነቷን እኮ ነው ይላል። አያሙት መምጫው አይታወቅም። ሳይውል ሳያድር የሚስቱን ሐሳብ ለመፈጸም ተስማምቷል። መቼ? አሁን ቤት እንደገባ። እውነቷን እኮ ነው። ሰውና እንጨት ተሰባሪ ነው። እውነቷን እኮ ነው። አሁን ቤት ገብቻ አጸንሳታለሁ። ይሄን እያሰበ በዚያ ድቅድቅ ጨለማ ይጓዛል። ቤቱ መድረስ ናፍቋል። ድንገት ግን ሊቋቋመው ያልቻለው ብርሃን ፊቱ ላይ በራ። ቁም አሉት። መሳሪያ ደግ ነው። ወታደሮች ናቸው። ሰዓት ላፊ ነው። ያለምንም ርህራሄ ደረቱ ላይ ተኩሰው ገደሉት። ሞተ። መልአከ ሞት እቅፍ ላይ ሆኖ ከሞቱ በላይ የሚስቱን ቃል አለመክበሩ ጸጸተው። የሚስቱን ተስፋ ማጨለሙ ይበላው ጀመር። ሞቷል እኮ ግን ይላታል። መዳፏ ላይ መስቀል ሰርቶ እየማለ ካላምንሽኝ ይሄው በዚህ ምሽት ተቻኩዬ ላጸንስሽ እያሰብኩኝ እየመጣሁ ቁም አሉኝ፣ ቆምኩኝ። ድው ሲል ወደኩኝ። ምን ነው ዛሬን ዘለው ነገ በገደሉኝ እያልኩ ነበር። ድው አርገው ካንቺና ከዛሬ እኔን የነጠሉኝ። በረንዳ ላይ ሆነሽ ጋቢ ደረብ አርገሽ የምትጠብቂኝ ውዷን ባለቤቴ ነፍሴ ቃል አውጥታ የሌላትን እንባ ከሞተው አካሏ ተውሳ ለአንድ አፍታ ሲቃ እያወጣች እንዲህ ትልሻለች፣ እወድሻለሁ።